ይሄ የኢትዮጵያዊነት ባህሪ አይደለም። ከኢትዮጵያዊነት ባህሪ ውጪ ያፈነገጠ ነገር ነው። ክቡር ነገርን መላበስ ምን አቃተን? ወንድሜ ወንድሜ ብለን ተደጋግፈን መኖር ለምን አቃተን? አባቶቻችን ከፊት ቀድማችሁ ይህንን ነገር ለማስቆም የራሳችሁን ስራ ስሩ። ማን ነው በዓለም ላይ ትልቅ ጦርነትን በ6 ሰዓት ይጨርሰ? ማንም። ይህ ችግር ወደኛ ባለመምጣቱ ምንም ማረጋገጫ የለንም። ሙስሊሞች ናቸው ገዳሙን የሚጠብቁት፣ ሙስሊሞች ናቸው ውሃ የሚያመጡት፣ ሙስሊሞች ናቸው ታቦት አጅበው የሚያስገቡት፣ ታቦቱም እንዳይሄድብን ያሉት ሙስሊሞች ናቸው። ሰዳቱ ተክለ ሃይማኖት ሙስሊም ኦርቶዶክስ ተዋህዶ ቤተክርስቲያን በአንድነት ይኖርበት ነው። መጀመሪያ መሰረቱን የጣሉት ኦርቶዶክሳውያን ብቻ ሳይሆኑ ሙስሊሞች ናቸው። ቤተክርስቲያኗ ልትፈርስና ልትበተን ታቦቷ ሊነሳ ሲል ሙስሊም ወገኖቻችን ይህ ቤተክርስቲያን የኛም ነው ሙስሊሞች እያደረጉ ባለው ሁኔታ ላይ ለነሱ አርሲዎችም እንዲማሩ የዘማሪና ሰባኪ ታዲዮስ ግርማ የመቅደሱ እንባ የተሰኘው መዝሙር ስንሰማ በውስጣችን የሚፈጥረው ስሜት ተራ የዜማ ጥበብ አይደለም። ይልቁንም የቆሰለ ልብ ጩኸት፣ የወቅቱ የሀገራችን የፖለቲካና የሃይማኖት ቀውስ መስታወት፣ እንዲሁም ልክ እንደ ቀድሞ ነቢያት በድፍረት የቀረበ የማስጠንቀቂያ ደውል ነው። ይህንን መዝሙር በጥልቀት ስንመለከተው ከሚያስተላልፈው መንፈሳዊና ማህበራዊ መልእክት ባሻገር ከቅዱሳት መጻሕፍት ጋር የተቆራኙ በርካታ እውነታዎችን እናገኛለን። ዘማሪው የሀገሪቱን የደም መፍሰስ እያየ ዝም ማለት አልቻለም። የንጹሃን ደም መፍሰስ ሰማይ እንደደረሰና ፈጣሪም ለዚህ ፍርድ እንደሚሰጥ በግልጽ ይሟገታል። የባቢሎኑ ንጉስ ብልጣሶር በእግዚአብሔር ንዋይ ቅድሳት ሲቀልድ ጣት መታ ግድግዳ ላይ እንደጻፈችበት ሁሉ በትንቢተ ዳንኤል 5-27 ላይ ማኔ ቴቄል ፋሬስ ወይም ተቄል በሚዛን ተመዘንክ ቀለህም ተገኘ እንደሚለው የዘመናችንም ገዢዎች በመለኮት ሚዛን ቀለው መገኘታቸውንና ዙፋኑን ልቀቅ የሚል ማስጠንቀቂያ እንደተሰጣቸው ይናገራል። በተጨማሪም እንደ ናቡቴ ደም ያንተም ደም ይፈሳል በማለት ንጉስ አክዓብ የንጹሃንን የናቡቴን ወይን ቦታ ለመቀማት ብሎ በግፍ ስላስገደለውና ፈጣሪ ውሾች ደሙን እንዲልሱት እንደፈረደበት በአንደኛ ነገሥት 21-19 ላይ ተጻፈውን ታሪክ ያስታውሳል። ይህም እጆቻችሁ ደም ተሞልተዋል ኢሳይያስ 1-15 እንደሚለው በግፍ ለሚገደሉ ዜጎች እግዚአብሔር ዝም እንደማይል የሚያሳይ የሰላልና ደፋር መልእክት ነው። ልብን ክፉኛ የሚነካው የመዝሙሩ ክፍል ዘማሪው የራሱን ቤተክርስቲያን ችግር ሳይሸሽግ በድፍረት የሚያጋልጥበት ነው። ቤተ መቅደስ የሰላምና የመጠጊያ ስፍራ መሆኑ ቀርቶ የዘር የፖለቲካ ማራመጃ እንዲሁም የጥቅም መገበያያ መሆኑን በብርቱ ያወግዛል። ዘማሪው የሚከተለውን ጠንካራ ስንኝ ሲያሰማ እንሰማለን። በዘር በቋንቋ ከፋፍለ ሰጥተሃል፣ ጳጳሳቱ ተመዝነሃል። በዘር በቋንቋ የተሾማችሁ ከመቅደሱ ውጡ፣ ቆባ ውልቃችሁ። 8ኛው ሺህ ደረሰ፣ ሕገ ቤተ ክርስቲያን ተጣሰ። የወለደ ልጅ ያለው ጳጳስ 8ኛው ሺህ ደረሰ። ይህን ስንኝ የቤተ ክርስቲያኒቱ ወቅታዊ ፈተናዎች ያለምንም ድብቅብቅ በቀጥታ የሚሟገት ነው። የመጀመሪያው ጉዳይ በዘርና በቋንቋ ላይ የተመሰረተውን የሹመት ቀውስ ይመለከታል። ቤተክርስቲያን መንፈሳዊና አግላይ ያልሆነች ተቋም ሆና ሳለች የፖለቲካና የዘር ማከፋፈያ መሆኗን አጥብቆ ይቃወማል። ለዚህ መከፋፈል ተባባሪ የሆኑትና በዘር የተሾሙት አባቶችን በመንፈሳዊ ሚዛን ቀለው ስለተገኙ ቆባቸውን አውልቀው ከመቅደሱ መውጣት እንዳለባቸው ያለ ፍርሃት ይሟገታል። ሐዋርያው ጳውሎስ በክርስቶስ ኢየሱስ ሁላችሁ አንድ ናችሁና አይሁዳዊ ወይም የግሪክ ሰው የለም ገላትያ 3-28 ብሎ ያፈረሰውን የዘር ግድግዳ አሁን ላይ አባቶች ራሳቸው መልሰው ሲገነቡት ማየት እጅግ ያማዋል። ሁለተኛው ነጥብ የቤተክርስቲያኒቱ ቀኖናና ስርዓት መጣስ ያሳያል። ሕገ ቤተክርስቲያን ተጣሰ፣ የወለደ ልጅ ያለው ጳጳስ የሚለው ቃል የቤተክርስቲያኒቱ ጥብቅ ሕግ መናድ ያሳያል። በኦርቶዶክስ ትውፊት ጳጳስ የሚመረጠው ከምንኩስና ሕይወት በመሆኑ ዓለማዊ ፍላጎቱን የገደለና ቤተሰብ የሌለው መሆን አለበት። ነገር ግን ይህ የቅድስና ስርዓት ተጥሶ ዓለማዊና ስጋዊ ሕይወት ያላቸው ሰዎች ወደዚህ ከፍተኛ የመንፈሳዊ አመራር ስፍራ መምጣታቸውን በከፍተኛ ሐዘን ይገልጻል። ሶስተኛው ጉዳይ 8ኛው ሺህ የሚለው ትንቢታዊ አገላለጽ ነው። ይህ ብሂል በኢትዮጵያውያን ዘንድ የክፋት መብዛትን፣ የስርዓት መበላሸትንና የማይታሰብ ድርጊት
የሚፈጸምበትን የኃጢአት ዘመን ለመግለጽ የምንጠቀምበት ነው። ዘማሪው በመቅደስ ውስጥ እንዲህ ያለ የዘር ክፍፍልና የቀኖና ጥሰት መታየቱ የዘመኑ ክፋት፣ የሥርዓቱ መፍረስና የመጨረሻውን የጥፋት ዘመን መቃረብ አመላካች መሆኑን እያስጠነቀቀ ይገኛል። ከዚህ ሁሉ ትችትና ማስጠንቀቂያ በኋላ መዝሙሩ ተስፋ ወደ መቁረጥ ሳይሆን ወደ እውነተኛው መፍትሄ ያመራልናል። የኢትዮጵያ መፍትሄ ያለው በጉልበት ወይም በጦር መሳሪያ ሳይሆን በንስሐና ወደ እግዚአብሔር በመመለስ መሆኑን ያሳስበናል። እንደ ራሄል የኢትዮጵያ እናት አልቅሳ ሲል ድምጽ በራማ ተሰማ። ለቅሶና መራራ ዋይታ ራሄል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች። ኤርምያስ ከ31 እስከ 15 የሚለውን የነብዩን ቃል በማስታወስ የሀገሪቱ እናቶች በልጆቻቸው መሞት አንጀታቸው ማረሩን ይገልጻል። በመጨረሻም የኢትዮጵያ ጥንካሬ መንበርከክ መሆኑን በማንሳት ስሜ የተጠራበት ሕዝቤ ሰውነታችሁን አዋርደው ቢጸልዩ እኔ ከሰማይ ሰማለሁ፣ ኃጢአታችሁንም ይቅር እላለሁ፣ ምድራችሁንም እፈውሳለሁ። ሁለተኛ ዜና መዋዕል ምዕራፍ 7 እስከ 14 የሚለውን የመጽሐፍ ቅዱስ ቃል በተግባር እንድናውለው ጥሪ ያደርጋል። ይህ መዝሙር ለፖለቲከኛውም ሆነ ለሃይማኖት መሪው መስታወት ነው። ባለማተቦችና እውነተኛ አማኞች ከስሜታዊነት ወጥተው ስለ ውድቀታቸው እንዲያስቡ፣ እንዲጸልዩና ወደ ፈጣሪያቸው እንዲመለሱ የሚጠይቅ የነፍስ ጥሪ ነው። ትግር ፋሬስ ትግር ፋሬስ በዘር በቋንቋ ክደት ስትሃል ኤጲስቆጶሱ ተመዝነሃል። በዘር በቋንቋ የተሾማችሁ ከመቅደሱ ውጡ፣ ቆብ አውልቃችሁ። ስምንተኛው ሺህ ደረሰ፣ ሕገ ቤተ ክርስቲያን ተጣሰ። የወለደ ልጅ አለው ጰጰሰ። ስምንተኛው ሺህ ደረሰ፣ ሕገ ቤተ ክርስቲያን ተጣሰ። የወለደ ልጅ አለው ጰጰሰ። ቤቴ የጸሎት ቤት ናት ውጡ፣ ቤቴ የጸሎት ቤት ናት ወንበዴዎች ውጡ። ማኔል ትግር ፋሬስ ትግር ፋሬስ የኢትዮጵያ ጉልበት ተዋህዶ ነው። ምኒልክ ቢያሸንፍ በማርያም ምሉ ነው። ታቦት ይዞ ዘምቶ ነው፣ በጸሎት ምህላ ተደግፎ ነው። ባለማተቡ አስብበት፣ የጽዮን ልጅ ምከርበት። ባለማተቡ አስብበት፣ የጽዮን ልጅ ምከርበት።